የዛሬው የኹጥባችን መልእክት የሚሆነው አላህ ሱብሓነሁ ወተዓላ ፍጡራኖችን ነቢያችን ሰለላሁ ዐለይሂ ወሰለምን በላከበት ሪሳላ ላይ በኢስላም ላይ ወይም አላህ የሰው ልጆችን ባስገኘበት የተፈጥሮ ወይም የተፈጠሩበትን ዓላማን አስመልክቶ ሰዎችን አላህ በሶስት ከፍሏል። ቁርአን ውስጥ በሶስት ከፍሎ አስቀምጧቸዋል። ወአነሁ ይንቀሰሙ ኢላ አቅሳሚ ሰላሳ ከነዚህ ውስጥ ካፊሩን አዕለነ ኩፍረሁ ወረፍደሁ ሊልኢስላም እስልምናን በቀጥታ የተወና ክህደቱን ይፋ ያደረጋል። ለእስልምና አስተምህሮ ለዚህ ብርሃን ለሆነው ዲን እጅ አልሰጥም ያለ በል አቋሙ ግልጽ ባለ መልኩ ኩፍሩን ቢላህ በአላህ በቀጥታ የካዱ ፍጡሮች እንዳሉ አላህ አስቀምጧል። እንደዚሁም ሙእሚኑን አመነ ቢላህ ሌላኛው ጀማዓ ደግሞ በአላህ ያመኑ አሉ። እነዚህ ሙእሚኖች ኢማኑን ሳዲቀን አላህ ከነሱ ያድርገንና እውነተኛ ሙእሚኖች ሳዲቀን ኢማንን ዛሂረን ወባጢና በውስጣቸውም በውጫቸውም ለአላህ ትእዛዝ የቆሙ አሉ። እነዚህ ሙእሚኑ ሳዲቅ ይባላሉ። በንግግራቸውም በድርጊታቸውም በማንኛውም እንቅስቃሴያቸው ላይ በአላህ ያመኑ ናቸው። ሁለተኛዎቹ ቂስም ናቸው። እነዚህ ክፍሎች ናቸው። ሶስተኞቹ ቂስም ሁም ሸሩል ኸልቂ ዐለል ኢጥላቅ ከነዚህ ጀማዓዎች ውስጥ በጣም ሸር በልቁ መጥፎ የሚባሉት ናቸው። አመነት አልሲነቱሁም ወከፈረት ቁሉቡሁም ምላሳቸው አምኗል፣ ልባቸው ግን ክዷል። አመኑ ዛሂረን ወከፈሩ ባጢነን በውጫቸው አምነዋል፣ በውስጣቸው ግን አላመኑም። እነዚህ ሁም አልሙናፊቁን ሙናፊቅ በመባል የሚታወቁት ናቸው። ሙናፊቅ ማለት الذي يظهر غير ما يبطن ውጭው ላይ የሌለ ውስጡ ላይ የሌለ በውጭው የሚያንጸባርቅ ሰው ወል ሙናፊቅ ዑለሞች ምን ይላሉ? فإن كان الذي يخفيه التكذيب بأصول الإيمان በእስልምና መሰረታዊ ነጥቦች ከሆነ በውስጡ የካደው فهو المنافق الخالص ጥርት ያለ ሙናፊቅ ይሆናል። ጥርት ያለ ሙናፊቅ ይሆናል። በውስጡ የደበቀው ክህደት በመሰረታዊ የእስልምና መርሆች በአላህ ላይ ባለው እምነት ከሆነ በነቢያችን ሰለላሁ ዐለይሂ ወሰለም ላይ በመጡበት መንገድ ላይ በሱ ላይ ከሆነ ክህደቱ هذا هو المنافق الخالص ይሄ ኒፋቅ አልኢዕቲቃዲ ይባላል። ኒፋቅን በሁለት ይከፍሉታል ዑለሞች፣ አመልይና ኢዕቲቃዲ። እምነታዊ የሆነ ኒፋቅ አለ፣ እንደዚሁም ድርጊታዊ ተግባራዊ የሆነ ኒፋቅ አለ። ስለዚህ ያ ሰው መሰረታዊ በሆኑ ነገሮች ከሆነ የካደው ይሄ ኒፋቅ አልኢዕቲቃዲ ወይም ጥርት ያለው ኒፋቅ ውስጥ ይወድቃል። ይሄ ሰው ሕክሙ ይላሉ ዑለሞች ፊል አኺራ ላይ እንደ ካፊር ነው ሕክሙ። በል ቅጣት ላይ ጀሃነም ውስጥ ያለው ቅጣት ይጨምራል ከካፊር በላይ። هذا المنافق